ሰላም ጤና ይስጥልኝ። ይሄ ስታዲ ስማርት ኢትዮጵያ ነው። በዛሬው ቱቶሪያላችን ደግሞ የኮድ 9 ማቴማቲክስ ዩኒት 1 ፈርዘር ኦንሰትስ የሚለውን ቻፕተር እናያለን ማለት ነው። በዚህ ቻፕተር እንግዲህ ስለ ሴቶች ወይም ሴትስ ስለሚባሉት እናያለን፣ ወይም ስብስብ ማሰርን በአማርኛ። ይህንን 7ኛ ክፍል ላይ ተምራችሁታል። ስለዚህ አሁን የማስፋት ስራ እና ዲቴል የማየት ስራ ነው የምናደርገው። በዚህ ቻፕተር እንግዲህ ፈንዳመንታል የሆነ ዴፊኒሽኑን እና ደግሞ ከሪሌሽን እና ፈንክሽን ላለው ጥቅም እናያለን። ዴፊኒሽኖችን እናያለን፣ ኦፕሬሽኖችን እናያለን። ቻፕተሩ እንደዛ ነው። ያው ማቴማቲክስ ስለሆነ ግዴታ ቪዥዋል ነገር እየጻፍ ምናምን መሆን አለበት። ያው ይሄ እንደ ኮንሰፕት ስለሆነ ስክሪን ሪከርድ እያደረግኩ ኖቱን እያስረዳኋችሁ እንቀጥላለን። ወደፊት ግን እየጻፍን ኤግዛምፕሎችና ኤክሰርሳይሶችን እየሰራን የሚዘጋጅ ቪዲዮ ይኖራል ማለት ነው። የዛሬ ቪዲዮችን ግን ኮንሰፕት ቤዝድ የሆነ ኮንሰፕቱን እስከ ማየት ጋር የተያያዘ ስለሆነ ከዛ አንጻር ተረዱት። አሁን እንጀምራለን ማለት ነው ቱቶሪያላችንን። እንግዲህ በዚህ ቻፕተር የመጀመሪያው ሰብቶፒክ ሴትስ ኤንድ ኤለመንትስ ነው የሚለው ማለት ነው። ሴትስ ኤንድ ኤለመንትስ። ስለዚህ የመጀመሪያው ሴትስ ነው ወይም ሴት ምንድን ነው? ሴት ስንል ምን ማለታችን ነው? ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ኦር ኤለመንት። ሴትስ are a collection of well-defined objects or elements. ሴት የሚባሉት ዌል ዲፋይንድ የሆኑ ኦብጀክቶች ወይም ኤለመንቶች ስብስብ ነው ማለት ነው። ዌል ዲፋይንድ ስንል ምን ማለታችን ነው? ሚኒንጉ ምንድን ነው? ዌል ዲፋይንድ ማለት ምን ማለት ነው? ዌል ዲፋይንድ ማለት this means that for any given object we can clearly determine whether it belongs to the set or not ነው። በእርግጠኝነት ከሴቱ ይመደባል ወይም አይመደብም የሚለውን ማረጋገጥ የምንችለው ሲሆን ዌል ዲፋይንድ ወይም በደንብ የተገለጸ ማለት ነው። ዌል ዲፋይንድ የሆነ አክቲቪቲ ላይ ከተቀመጠ ጥያቄ እስቲ እኔና ዌል ዲፋይንድ ሴቶች ምን አይነት ናቸው፣ ኖት ዌል ዲፋይንድ ሴቶች ደግሞ ምን አይነት ናቸው የሚለው። ስለዛ የመጀመሪያው አሁን ለምሳሌ እዚህ ጋር ምን ይላል? ኮሌክሽን ኦፍ ስቱደንትስ ኢን ክላስ ይላል። አሁን ክላስ ውስጥ ያሉ ለምሳሌ በእናንተ ክላስ ውስጥ ኮሌክሽን ኦፍ ስቱደንትስ ኢን ዩር ክላስ ይታወቃሉ፣ ተመዝግበው የተዘረዘሩ ተማሪዎች አሉ። ስለዚህ እነዛ የሚታወቁ ናቸው፣ ዌል ዲፋይንድ የሆኑ ናቸው። ኮሌክሽን ኦፍ ኮንሶናንትስ ኦፍ እንግሊሽ አልፋቤት፣ በእንግሊሽ አልፋቤት ውስጥ ያሉት ኮንሶናንቶች በሙሉ ይታወቃሉ። ሶ ዌል ዲፋይንድ ነው። ወይም ይሄ ኤ ኮንሶናንት ነው አይደለም ብለን ዲፋይንድ እናደርጋለን። ቢ ነው የሴቱ ስብስብ ውስጥ አለ፣ ኤ የለም ማለት እንችላለን ማለት ነው። ዌል ዲፋይንድ ነው። ዌል ዲፋይንድ ያልሆኑ ግን ሰብጀክቲቭ ናቸው። ለምሳሌ ኮሌክሽን ኦፍ ቢዩቲፉል ገርልስ ኢን ዩር ክላስ። አሁን ቢዩቲፉል ስንል ምን ማለታችን ነው? ሰብጀክቲቭ ነው። ለአንዱ ቆንጆ የሆነ ለሌላ ቆንጆ ላይሆን ይችላል። ስለዚህ ሰብጀክቲቭ ስለሆነ ዌል ዲፋይንድ አይደለም። ለምሳሌ ስም ጠርተን እንትና ቆንጆ ነች ከዚህ ምድብ ውስጥ ትገባለች አትገባም ማለት አንችልም፣ ምክንያቱም እንደየሰው ይለያያል። ሌላ ዌል ዲፋይንድ ያልሆነ ደግሞ ኮሌክሽን ኦፍ ሃርድ ወርኪንግ ቲቸርስ ኢን ስኩል ነው። በትምህርት ቤት ውስጥ ያሉ ጠንካራ መምህራኖች፣ አንዱ ጠንካራ የሚለው ለሌላ ጠንካራ ላይለው ይችላል። ዜን ኮሌክሽን ኦፍ ካይንድ ስቱደንት ኢን ዩር ስኩል። ካይንድ ስንል ደግሞ ይሄ ጥሩ ተማሪዎች ወይም ሩህሩህ ተማሪዎች ስንልም እንደየሰው ይለያያል፣ ሰብጀክቲቭ ነው። ስለዚህ እነዚህ ኖት ዌል ዲፋይንድ ሴቶች ናቸው። ስለዚህ የሴት ዴፊኒሽን ውስጥ እነዚህ አይካተቱም። የሴት ዴፊኒሽን ውስጥ የሚካተቱትን የሴት ዴፊኒሽን ውስጥ የሚካተቱ ምን ናቸው? ዌል ዲፋይንድ የሆኑ የኤሌመንቶቹ እያንዳንዱ ሊታወቅ የሚችሉ መሆን አለባቸው ማለት ነው። እሺ እንደሱ ከሆነ ደግሞ ኖቴሽኑ ምንድነው? የሴት ኖቴሽኑ ምንድነው? የመጀመሪያው ሴት ዩዥዋሊ ዲኖትድ ባይ ካፒታል ሌተርስ። የሴቱ ስብስቡን አንድ ላይ የሚይዘው በካፒታል ሌተር ነው የሚገለጸው። ኤ ቢ ሲ ኤክስ ዋይ ዚ ሊሆን ይችላል ማለት ነው። በካፒታል ሌተር ነው። ኤሌመንቶቹ ለምሳሌ ኤሌመንት ውስጥ ሌተሮች ካሉ ቁጥሮች ይኖራሉ፣ ሌተሮች ይኖራሉ። ሌተሮች ካሉ ሌተሮቹ የሚቀመጡት በምንድነው? በስሞል ሌተር ነው፣ አስ ኤሌመንት ማለት ነው። ኤሌመንቶቹ በስሞል ሌተር ይቀመጣሉ። እና እችኛዋ አሁን ሴት ላይ ስናወራ እችኛዋን እንትን ታውቋታላችሁ እያስባለሁ። ሲምቦል ቢሎንግስ ቱ ወይም አን ኤሌመንት ኦፍ እንደማለት ነው።
if an object A is an element of የሴት ኤ ይሄ ኤ ኤሌመንት ሆኖ የሴት ኤ ውስጥ ኤሌመንት ከሆነ ቢሎንግስ ያደርጋል ማለት ነው። ሶ ዊ ሴይ ኤ ቢሎንግስ ቱ ኤ እንላለን። ይቺ ስሞል ሌተሯ ኤሌመንቷ ኤ ሴት ኤ ውስጥ አለ። ሶ ይችኛዋ ምልክት ኢ የምትመስለዋ ምልክት ምንድነች? ቢሎንግስ ቱ ወይም አን ኤሌመንት ኦፍ ማለት ነው። and written as like this. So a an element of set a ማለት እንችላለን ወይም ቢሎንግስ ቱ ኤ ማለት እንችላለን ማለት ነው። ቢሎንግ ካላረገስ እዛ ሴት ውስጥ የሌለ ከሆነስ ደግሞ እላው ላይ ህዝባር ወይም መስመር ስላሽ እናደርግበታለን ማለት ነው። ኢ እንጽፍና ስላሽ እንደመሰረት ስላሽ እናደርግበታለን። ኢፍ አን ኦብጀክት ቢ ኢዝ ኖት ኤ ሴት ኢዝ ኖት አን ኤሌመንት ኦፍ ኤ ሴት ኤ ዊ ራይት ቢ ኖት አን ኤሌመንት ኦፍ ኤ ወይም ምን እንላለን? ቢ ዳዝ ኖት ቢሎንግስ ቱ ሴት ኤ ሴት ኤ ውስጥ ቢሎንግ አያደርግም አይካተትም እንላለን ማለት ነው። ለምሳሌ ኤግዛምፕል እስቲ እኔ ሌት ጂ ቢ ሴት ኦፍ ቫውል ሌተርስ ኢን እንግሊሽ አልፋቤት። እንግሊሽ አልፋቤት እንግዲህ ያሉትን ቫውሎች እናውቃለን። ስለዛ ቫውሎችን ካወቅን ማን ነው ቢሎንግ የሚያደርገው ማን ነው ቢሎንግ የማያደርገው የሚለው እናያለን። ለምሳሌ ኤ ቫውል ነው። ሶ ኤ ኢዝ አን ኤሌመንት ኦፍ ጂ ኦር ሴት ጂ ኦር ኤ ኢዝ ቢሎንግስ ቱ ሴት ጂ እንላለን። ኦ ኦልሶ ቢሎንግስ ቱ ሴት ጂ አይ ኦልሶ ቢሎንግስ ቱ ሴት ጂ በት ቢ ምንድን ነው? ኮንሶናንት ነው፣ ቫውል አይደለም። ስለዛ ኤሌመንት አይደለም፣ ስለዛ ቢሎንግ አያደርግም። ሶ ቢ ዳዝ ኖት ቢሎንግስ ቱ ሴት ጂ እንላለን ማለት ነው። ይሄ ነው እንግዲህ እቺ ኢ የምትለው ምልክት ቢሎንግስ መሆኑን መካተቱን ኦር አን ኤሌመንት መሆኑን ያሳየናል ማለት ነው። ሁለተኛ ኤግዛምፕል ደግሞ በቁጥር ስናየው ሌት ኤ ቢ ኤ ሴት ኦፍ ፖዘቲቭ ኢቨን ነምበርስ። ፖዘቲቭ የሚባሉ ኢቨን ነምበሮች እናውቃለን። ከሁለት ተነስቶ ሁለት ሁለት እየጨመር የሚሄዱ 4 6 8 10 12 14 እያለ የሚሄዱ። ስለዚ ማን ነው ኤሌመንት የሆነው ማን ነው ኤሌመንት ያልሆነው እናይ። አሁን 4 ኢዝ አን ኤሌመንት ኦፍ ኤ ነው። ኦር 4 ኢዝ ፎር ቢሎንግስ ቱ ኤ ማለት ነው። 5 ግን ኦድ ነው። ኦድ ስለሆነ ቢሎንግ አያደርግም። ሶ 5 ዳዝ ኖት ቢሎንግስ ቱ ኤ እንላለን። ከዛ ማይነስ ቱስ እዚህ ጋር ፖዘቲቭ ነው የሚለን ፖዘቲቭ ኢቨን ነምበር ስለሚለን ማይነስ ቱ አይካተትም። ሶ ማይነስ ቱ ዳዝ ኖት ቢሎንግስ ቱ ኤ ወይም ማይነስ ቱ ዳዝ ኖት ቢሎንግስ ቱ ኤ ሴት ኤ እንላለን ማለት ነው። ዜሮስ ዜሮ ደግሞ ፖዘቲቭም ኔጌቲቭም አይደለችም። እኛ ደግሞ እዚህ ጋር ስፔሲፊካሊ ፖዘቲቭ ተብለናል። ስለዚህ ዜሮ ዳዝ ኖት ቢሎንግስ ቱ ኤ እንላለን ወይም ዜሮ ኢዝ ኖት አን ኤሌመንት ኦፍ ኤ ሴት ኤ እንላለን ማለት ነው። እንግዲህ ሴት ማለት ያ ነው። የሆነ ስብስብ አለ፣ ኮሌክሽን አለ፣ ዌል ዲፋይንድ የሆኑ ደግሞ ኤሌመንቶች አሉ እዛ ስብስብ ውስጥ የሚካተቱ ማለት ነው። ከዛ ሴት ደግሞ እንዴት ዲስክራይብ ማድረግ ይቻላል? የተለያዩ ዲስክራይብ ማድረጊያ መንገዶች አሉ። እዚህ ጋር መጽሐፋችን ላይ የሚቀርበው እዚህ ጋር 3 መንገዶች ያስቀምጠናል። የመጀመሪያው ቨርባል ሜተድ ወይም ስቴትመንት ፎርም ነው። ቨርባል ሜተድ ስንል ምንድን ነው? ልክ አሁን እንዳወራው አን ኤሌመንት ኦፍ ብለን የምናስቀምጠው አይነት ነው። ኤሌመንት ኦፍ ዘ ሴት አር ዲስክራይብድ ዩዚንግ ኦርዲናሪ ኢንግሊሽ ላንጉጅ ስቴትመንት ልክ በቃል እንደሚቀርቡ ማለት ነው። ዚስ ፕሮቫይድ ዌል ዲፋይንድ ዲስክሪፕሽን። ለምሳሌ ኤግዛምፕል ስናይ ቨርባል ወይም በንግግር ወይም በስቴትመንት የሚቀመጥ ሴት ምንድን ነው? ዘ ሴት ኦፍ ሆል ነምበርስ ግሬተር ዛን 1 ኤንድ ሌስ ዛን 20 ይላል። ስለዛ ሆል ነምበር ሴት ሆኖ ከአንድ የበለጠ ከ20 ደግሞ ያነሰ ቨርባሊ ወይም ስቴትመንት መልክ ነው ያስቀምጥ ነው። ሌላ ደግሞ ሴት ኦፍ ስቱደንት ኢን ዚስ ማቴማቲክስ ክላስ በዚህ በማቴማቲክስ ክላስ ውስጥ ያሉ የተማሪዎች ስብስብ ስንልም እንትና ስማቸውን እንዘረዝራለን ማለት ነው። ይሄ ቨርባሊ የሚቀመጥ ነው። ዲስክራይብ አድርገን ልክ ዲስክሪፕሽኑ ነው እናስቀምጠው። እዛ ውስጥ የሚካተተው ዲስክሪፕሽኑ ኦርዲናሪ በሆነ በእንግሊሽ ላንጉጅ እናስቀምጣለን ማለት ነው። ሁለተኛው ሜተድ ሊስቲንግ ሜተድ ነው። ሊስቲንግ ሜተድ ውስጥ ሁለት አሉ። ኮምፕሌት ሊስቲንግ አለ፣ ፓርሻል ሊስቲንግ አለ። ኮምፕሌት ሊስቲንግ ምንድን ነው? ኮምፕሌት ሊስቲንግ ሲሆን ኦል ኤሌመንትስ ኦፍ ሴት አር ኮምፕሊትሊ ሊስትድ መደረግ አለባቸው፣ ይዘረዘራሉ። በምን የሚዘረዘሩት? በዚች ምልክት፣ ይችን ምልክት ወይም እቺ ካርሊ ብራኬት ትባላለች። በዚች ብራኬት ውስጥ ይቀመጣል ማለት ነው። ኤሌመንትስ አር ሴፓሬትድ ባይ ኮማ፣ በኮማ ይቀመጡ ይለያዩ፣ የምንከፋፍላቸው በየመሃሉ ኮማ እናደርግና ኢንክሎዝድ ዊዝን ሴት ብራኬት ኦር ካርሊ ብራኬት ውስጥ እናደርገዋለን ማለት ነው። ኤግዛምፕል ስናይ ለምሳሌ ሴት ኦፍ ኦል ኢቭን ፖዘቲቭ ኢንቲጀርስ ለዛን 7 ስንል ይህ አሁን
በስቴትመንት ነው የቀረበው። ልክ ይችን በስቴትመንት የቀረበችዋል በሊስቲንግ ሜተድ ስናስቀምጥ እንደዚህ ይቀመጣል ማለት ነው። 2 4 6 ኢቭን ሆነው ከሰባት ያነሱ ፖዘቲቭ ኢቭን ነምበሮች ማለት 2 4 6 ናቸው። ስለዚህ በዚች ሴት ብሬስ ኦር ከርሊ ብራኬት ውስጥ እናስቀምጣለን 2 4 6 ብለን። ሴት ኦፍ ኦል ቫውል ሌተርስ ኢን እንግሊሽ አልፋቤት ከዛ ቮሎች ደግሞ ሲቀመጥ ልክ እንደዚህ ኤ ኢ አይ ኦ ዩ ተደርገው በካርሊ ብራኬት ውስጥ ይቀመጣሉ ማለት ነው። ፓርሻል ሲሆንስ ለምንድነው ፓርሻል ያስፈለገው የሚለውን ደግሞ እንግዲህ ኮምፕሊት ከሆነ ሁሉም ናቸው የሚዘረዘሩት። ይሄኛው ሜተድ ላይ ሁሉም ኤሌመንቶች ይዘረዘራሉ። ፓርሻል ሲሆንስ ፓርሻል ሊስቲንግ ሜተድ ዩዝድ ዌን ሊስቲንግ ኦል ኤሌመንት ኢዝ ዲፊካልት ኦር ኢምፖሲብል ሁሉንም መዘርዘር የሚከብድ ሲሆንና ደግሞ የማይሆን ሲሆን a few initial elements are listed to clearly indicate the pattern followed by 3 dots and then it's applicable that the last applicable ከሆነ ደግሞ ላስት ኤሌመንቱንም እንጠቅሳለን። እንዴት ነው የሚደረገው? የመጀመሪያዎቹ እንትኖች ፓተርን እስኪሰጥ ድረስ ኤሌመንቶች ይዘረዘሩና ከዛ በኋላ 3 ዶቶች ይደረጋሉ። ከዛ መጨረሻ ላይ ደግሞ መጨረሻ ካለው የመጨረሻዋ እናስቀምጣለን ማለት ኤግዛምፕል ሴት ኦፍ ናቹራል ነምበር ሌስ ዛን 100 ለምሳሌ ከመቶ ያነሱ ናቹራል ነምበሮች ስንል ሴት ኤ እንዴት ይቀመጣል? ሊስት ይደረጋል 1 2 3 ከዛ ዶት አድርገን 99 ይሄ ምን ሆነ ማለት ነው? ሁሉንም መዘርዘር አንችልም፣ ቦታም ይፈጃል። ስለዛ ከ1 እስከ 99 ያሉትን ቁጥሮች ለመጻፍ ከ1 2 3 እንልና 1 2 3 ምን ያሳየናል? በየአንዳንዱ ጋር ቦታ አንድ ቁጥር እንደሚጨምር ያሳየናል። ስለዛ 3 ብሎ 4 እንደሆነ እናውቃለን። እስከ 99 ይቀጥላል ማለት ነው። ይሄ ፓርሻል ሊስቲንግ አንዱ ነው። ሌላው ፓርሻል ሊስቲንግ ደግሞ ሴት ኦፍ ሆል ነምበርስ ለምሳሌ ሆል ነምበሮች ደግሞ ከዜሮ ጀምሮ እስከ ኢንፊኒቲ ይሄዳል። ስለዚህ ገልጸን ወይም ጠርተን መጨረስ ስለማንችል ምን እናደርጋለን? 0 1 2 3 እና ዶት 3 ዶት እናደርጋለን። አፕሊኬብል ስለሆነ የመጨረሻ ቁጥር ስለሌለ የመጨረሻውን ቁጥር አንጽፍም ማለት ነው እዚህ ጋር። ይሄ ፓርሻል ሊስቲንግ ነው። ፓርሻል ሊስቲንግ የምናደርገው ምንድን ነው? ሁሉንም መጥቀስ ሲከብድ ወይም ሁሉንም መጥቀስ የማይቻል ሲሆን ለምሳሌ እስከ ኢንፊኒቲ የሚሄድ ከሆነ ግማሹን ጠቅሰን እናቆማለን። ሌላ ሴት ቢልደር ሜተድ ይባላል። ሴት ቢልደር ሜተድ ደግሞ ብዙ ጊዜ ሪሌሽን ወይም ፈንክሽኖች ላይ ታገኙታላችሁ ወደፊት ስትማሩ። a set is described by a common property that all elements of members must satisfy እነዚህ ኤሌመንቶቹ ሳቲስፋይ የሚያደርጉትን ፕሮፐርቲ የምንጠቅስበት ነው። this method defines the ኮንዲሽን ፎር ሜምበርሽፕ ኮንዲሽኑን ለሜምበርሽፕ ወይም ኤሌመንት ለመሆን የሚያስፈልገውን ኮንዲሽን ይጠቅሳል ማለት ነው። እዚህ ጋር ስናይ ኮመን ፎርሙ እንደዚህ ነው። ይሄ ሴት ብሬስን ከፍትና ወይም ከርሊ ብራኬትን ከፍትና ኤክስ እና ከዛ ቀጥ ያለ እናረግና ይሄንን ዜን ኤክስ ሳቲስፋይ ኤ ሰርቴን ፕሮፐርቲ ኤክስ አን ኤሌመንት ኦፍ ምናምን እንደምንለው ማለት ወይም ኤግዛምፕል ላይ እናያለን። ስንጽፍ ልክ በዚህ መልኩ ነው የምንጽፈው። ይሄኛውን ቨርቲካል ላይኑን በኤክስ እና በኮንዲሽኑ መሀል እናስቀምጣለን። ኮለንም ማስቀመጥ እንችላለን። ሌላ ኤክስ ሳቲስፋይ የሚያደርገውን እንጽፋለን። ከዛ በካርሊ ብራኬት ወይም ሴት ብሬስ ውስጥ እናደርገዋለን። ኤግዛምፕል ለምሳሌ ኤ ከ1 እስከ 10 ያሉ ቁጥሮች ናቸው። ይህ አሁን በፓርሻል ሊስቲንግ ሜተድ ተቀምጧል። ኤ 1 2 ከዛ ዶት 10 ተብሎ ተቀምጧል። ካን ቢ ዲስክራይብድ ልክ በሴት ቢልደር ሜተድ ስንጠቀም ኤ ኢዝ ኢኳልስ እና ኤክስ እንልና ኤክስ አን ኤሌመንት ኦፍ ወይም ቢሎንግስ ቱ ናቹራል ነምበር እንልና ናቹራል ነምበር እንግዲህ እስከ ኢንፊኒቲ ያለ የሚሄደው ልክ ስንዘጋው ምን እንላለን? ኤክስ ሌዛን 11 እንላለን። ከዛ ካርሊ ብራኬት ወይም ሴት ብሬሱ ይዘጋል ማለት ነው። ልክ ይሄን እንዴት ነው የምናነበው ካል ኤ ኢዝ ዘ ሴት ኦፍ ኦል ኤሌመንትስ ኤክስ ሰች ዛት ምንላት ቨርቲካል ላይኗን ሰች ዛት ኤክስ ኢዝ ናቹራል ነምበር ኤንድ ኤክስ ኢዝ ሌዛን 11 ይሆናል ማለት ነው። ለምሳሌ ተጨማሪ ነኝ። ለምሳሌ እዚህ ጋር ምን ይላል? ቢ ኢኳልስ ብሎ 0 2 4 እያለ ይቀጥላል። ስለዛ ይሄ ምን ሊሆን ይችላል? አንደኛ ኢቭን ሆል ነምበሮች መሆን ይችላሉ። ሁለተኛ ደግሞ በእንደዚህ አሁን በኢኩዌሽን መጻፍ ያስችለናል ማለት ሴት ቢልደር ላይ። ለምሳሌ እዚህ ጋር ምን ይላል? ቢ
is a set of all element of x such that x is an element of integer and x is non-negative even integer ብለን እናስቀምጣለን ማለት ነው። ስለዛ ምን ኢንቲጀሮች ሆነው ኢንቲጀሮች እንግዲህ ከኔጌቲቭ ከፖዚቲቭ እንደሆነ ታውቃላችሁ። ኢንቲጀር ሆኖ ከዛ ደግሞ ምንድን ነው ነን ኔጋቲቭ ኢቨን ኢንቲጀር ነው። ኢቨን ኢንቲጀር ነው። ስለዛ ይሄንን እንትን ይልናል ያሟላልናል ማለት። ሌላም መሆን ይችላል። ለምሳሌ ኤክስ ኢዝ ብለን ልክ 0 1 2 ብለን ሄደ፣ ግን ኢቭን አይደለ እዚህ ጋር ኤክስ ጋር 2 አስገባል ማለት ነው። ትዋይስ ይሆናል ማለት ነው። ትዋይስ ኦፍ እነዚህ ኤሌመንቶች የሚዘረዘሩት። ሌላ ትዋይስ አድርገን ደግሞ ሆል ነምበሮች፣ የሆል ነምበሮች ትዋይስ ለምሳሌ 0 ታይምስ 2 0 ነው። 1 ታይምስ 2 2 ነው። 2 ታይምስ 2 4 ነው። ልክ በዛ። ስለዛ በሴት ቢውልደር ሜተድ በሶስት መንገድ ሊቀመጥ ይችላል። ይቺ ማለት ነው። ይሄ ሴት ቢውልደር ሜተድ ነው። እንግዲህ ሶስት መንገዶች አይተናል። ናቹራል ነምበሮች ቻፕተር 2 ላይ ነው መሰለኝ ነምበር ሲስተም አለ። እሱ ላይ በደንብ ስለ ነምበር ሲስተም ታያላችሁ። ለምሳሌ ናቹራል ነምበር ራሱ ሴት ነው። ምን አይነት ሴት ነው? ከአንድ እስከ ኢንፊኒቲ የሚሄድ ፖዘቲቭ ኢንቲጀሮችን የሚይዝ ነው። ሆል ነምበር ከዜሮ ተነስቶ የሚሄድ ነን ኔጋቲቭ ኢንቲጀር ነው። ኢንቲጀሮች ደግሞ ከኔጌቲቭም ከፖዘቲቭም ዜሮንም አካተው የሚይዙ ሴት ናቸው ማለት ነው። እነዚህ ራሱ ነምበር ሲስተሞቹ ራሱ ሴትስ ናቸው፣ ምክንያቱም ኮሌክሽን ኦፍ ዌል ዲፋይንድ ኤሌመንት ይይዛሉ ማለት ነው። ፓርት 2 ደግሞ በቀጣይ ቪዲዮ ይዘንላቸው የምንመጣ ይሆናል።